ሰላም ጤና ይስጥልኝ ክብራትና ክብራን ቻናል ተከታታዮች ወቅታዊና አዳዲስ ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ዛሬ በመላ ጥበብ አፍቃሪ ዘንድ መነጋገሪያና ቁጣን ቀስቅሶ ስላለ ጉዳይ መረጃ ይዘላችሁ ቀርበናል። ተወዳጁ ተዋናይ ነጻነት ወርቅነህ በድንገት ከዚህ ዓለም በሞት መለየቱ በመላው ኢትዮጵያውያን በሐዘን ላይ ጥሎ ባለበት በዚህ ወቅት በዩቲዩብ መንገድ እየታየ አንድ ድርጊት ግን ብዙዎቹን አስቆጥቷል። ተዋናይ ነጻነት ወርቅነህ በሄደበት በወዳጅ ዘመዶቹ በሙያው ባልደረቦቹ በሐዘን ተሰብረው ባሉበት በዚህ ሰዓት ዩቲዩበሯ ገነት ንጋቱ በታላቅ ኮሜዲያን ደረጀ ኃይሌ ላይ የፈጸመችው ድርጊት በሰው ሐዘን መሸቀል ነውር ነው በሚል በብዙዎቹ ዘንድ ትችትን ያስተናገደች ትገኛለች። ገነት ንጋቱ በቅርቡ በለቀቃቸው በቪዲዮ በቅርብ ጓደኛዋን በማጣቷ ልብ ሐዘን የተሰበረው ኮሜዲያን ደረጀ ኃይሌን በስልክ ታነጋግራለች። ኮሜዲያኑ አክብሮ ስልኳን በማንሳት ብቻ እሱ ሳያውቅና ፍቃዱ ሳይጠየቅ ንግግሩን በመቅረጽና የነጻነት ወርቅነህን የቆይ ቪዲዮዎችን ፎቶዎችን በኤዲቲንግ በማቀናጀት ለዩቲዩብ የገቢ ምንጭ ማድረጓ አሳፋሪ ድርጊትም ተብሏል። በተለይም ኮሜዲያን ደረጀ ኃይሌ በሐዘን ተሰብሮ ባለበት ሰዓት ታሞ ነበረ፣ በምን በሽታ ነው የሞተው የሚሉና መሰል ዝባዝንኬ ጥያቄዎችን በማንሳት ለዩቲዩብ መመልከቻ ወይንም ቪው ማጣፈጫ ማድረጓ የግለሰቡን ስብዕና የማይመጥን ሙያዊ ስነ ምግባር የጎደለው መሆኑን ተገልጿል።